የተከበሩ ወንድሞችና እህቶቼ እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። አንድ ነገር ላጋራችሁ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 16 በዚህ ክፍል የተጻፈውን የእግዚአብሔርን ቃል እንዲህ እናነባለን። 11 ደቀ መዛሙርት ግን 12ኛው ይሁዳ ነበረ። ይሁዳ ከሞተ በኋላ ኢየሱስን ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። ስግደት ለእርሱ ይሁን። የተጠራጠሩ ግን ነበሩ። ከነዛዎቹ የተጠራጠሩ ነበሩ። ኢየሱስ ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። አሜን። እዚህ ጋር አሜን ይባላል። አሜን። እንግዲህ ኢየሱስ ቀረበና እንዲህ ብሎ ተናገራቸው። ክብር ለእሱ ይሁን። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዛችሁንም ሁሉ እንዲጠብቁ አስተምሯቸው፣ ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው። ኢየሱስ ጌታ ነው። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ ማንም ሳይቀር በአብ በወልድ በመንፈስ ቅዱስ እያጠመቃችሁ፣ ጥምቀታችን በዚህ ይሆናል፣ ያዘዛችሁንም ሁሉ እንዲጠብቁ እያስተማሯቸው ደቀ መዛሙርቴን አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሁልጊዜ ይሆናለሁ።